ካን ሳላጊ ለምን መጣት አንተ ትፈልገኛለህ? አይኔ ወድ ወይ ማረግ ደህና ነሽ? ሰላም ነው? እንዴት እንደናፈከኝ ግን የምር ያው ምን ታረጊዋለሽ? እሱማ እኮ እኔ ሁሌ ካንቺ ጋር ብሬ ብሆን ምናምን ደስ ይለኛል። ያው ዛሬ አስቸኳይ የጠራሁሽ እንደምታውቂው ያው የኔን ስራ ታውቂዋለሽ ውዴ እኮ አውቀዋለሁ። ግን እኔ እናንተ መቼ ነው ጊዜ የሚኖረን? እሺ እኮ በቃ ያው ምን ታረጊዋለሽ? አሁን ይኸውልሽ ምን ታረጊዋለሽ አይደለም እንዴ? እኔ አንተን ፈልጋለሁ፣ ካንተ ጋር ጊዜ ማሳለፍ ፈልጋለሁ። ወደፊት ስንት ነገር እያሰብን ነው እና እየመጣህ እየሄድክ እንደዚህ ነው እንዴ? አይደለም ይኸውልሽ ውዴ ሳልረዳሽ ቀርቼ አይደለም። ስራዬ ፊልድ ነው ማለት ስራዬ ያው እንደምታውቂው ከውጭ ድርጅቶች ጋር ነው የምሰራው። አብዛኛውን ጊዜ ደግሞ ይደወልልኛል። አሁን ትናንትና ነው እኔ ረጅም ጊዜ እናሳልፋለን ብዬ ማታ ነው የደወሉልኝ። አስቸኳይ ነው የተደወለልኝ። ስለዚህ ደግሞ ስራ አይመጣም እኮ ከኔ ልክ ስራ ይቀርምባል ማለት ነው። ስራ ቀይራ በቃ አይ ኖ እንደሱ ማለት አይደለም እኮ ታውቂው የለ እኮ ሁሌም ስራ ነው የምታስቀድመው። እኔስ ኖ ፕሊስ እንደሱ አይደለም። ይሄንን ስራዬን አሁን የጀመርኩትን ስራ ልጨርስና ስራ ቀይራለሁ። ከዛ እንደመጣው ደግሞ እኔና አንቺ እንጋባለን። እሺ ቆይ መቼ ነው የምንጋባው? እንደዚህ ያልከኝ እኮ ስንት አመት ሆነ? 2 ወር ነው የምቆየው። እሺ እና አይደብርሽማ? እንደምወድሽ ታውቂያለሽ ደግሞ በጣም የምወድሽ እና ከዛ እንደመጣው እንጋባለን። እሺ እንጂ እኔ ለአንቺ ጊዜ ቦታ ሳልሰጥሽ ምናምን ቀርቼ አይደለም። የምር በጣም እየከፋኝ ነው። ይገባኛል። እኔም ትናንትና ነው የደወሉልኝ ታውቂያለሽ። ማታ እኮ ደግሞ ድንገት እና ስለተባልክ ብቻ እንደዚህ ልሄድ ነው ማለት የለብህም። ድንገት ማለት ነው ቢያንስ ብቻ አላውቅም። አይ ምን ታደርጊያለሽ? ስራ ሲሆንብሽ ሳውዲ እኔስ እንዴ ስራ ነው እንዴ የምትለው ጊዜ? እሺ በቃ ለማንኛውም ችግር የለም ስራዬን እቀይራለሁ። ስለዚህ ያኔ ምናልባት እንግባባለን ብዬ አስባለሁ። እሺ በቃ ቻው። ደግሞ ደውልሽ ሳላገኝሽ አልሄድም ብዬ ነው። በቃ ስራ እንደጨረስኩ ነው አብዛኛውን ያው ቢሮ ስለምንውል ምናልባት ማታ በደንብ አወራሻለሁ። እሺ እና እንጠብቃለሁ፣ ደውላለሁ ነው። በቃ አይደብርሽ። ያው ትረጅኛለሽ። አሁን ተረድተሽኛል። መቼም የሥራው ባህሪ ነው። እረዳለሁ እኮ ሳልረዳ ቀርቼ አይደለም። ግን ደግሞ እኔስ የሚለው ነገር ያሳስበኛል። ለዛ ነገሮችን አስተካክለን ከዛ እንደመጣን ነገሮችን ጨራርሰን እንጋባለን፣ አብረን እንኖራለን። እሺ ከዛ በኋላ የተሻለ ስራ መቀየርም ካለብን ቀይረን አብረን የምንሰራቸውን ስራዎች እንመርጣለን ማለት ነው። እሺ ቻው በቃ እሺ በቃ ደውልልሻለሁ። እሺ በቃ አሁን እቃዎችን ምናምን አዘጋጃጃለሁ ቤት ደርሼ አሁን በቃ እኔም ቀጥታ ወደ ፕሌን ነው የምሄደው። እሺ በቃ ቻው በቃ እሺ ውድ እሺ አሰማል እንዴ አንተ ሁሌ መንገድ ላይ የምታጋጥመኝ ምንድን ነው? ሃይ አይገባኝም። እንዴት ነህ? ብትሳሳት አይደል? እንዴት ነሽ? ሁሌም ሲል እዚህ ጋር እንገናኛለን። ምንድን ነው ለዚህ የሰኔ ፀሐይ የምትመስልሽ? ፏ ብለሽ እንዴት? ኧረ አረጋጊባት። የጓደኛዬ ሚስት ነሽ። እዚህ ጋር ምናምን በጣም እንትን አትበይ። ደህና ነህ? እሺ ነው አማን አለው። እንደዚህ ፏ ብለሽ ብናት የሆነ ቀጠሮ አለኝ ዛሬ ማለት ነው ከሌላው ለየት ባለ። ኧረ እባክሽ እንዴ ታቦት ተሸካሚ መስልሽ እና አምሮብኛል። ሼባው እንዴት እንደሚያየኝ ይመስላል። ምን ዋጋ አለው? ጀለሴ እጅ ላይ ጣለሽ እንጂ ቀምሬብሽ ነበር። ይሄን ጊዜ ምንድን ነው ቀምርብኝ? አንተ እኮ ሲጀመር ለአንተ አይታየም እንጂ ለኔ ሁሌ እንደቀመርክብኝ ነው ታውቃለህ። እና ኤክስ ዋይ ሶሉሽን ነው ቀምሬብሽ እና ነው እሱ ጋር የት ሼባው ጋር ሼባው ማለት ፊፍቲ ነው። ባለፈው እዛ ካፌ እንደ ሶምሶም ጭንሽ መሀል አስገብተሽ ስታሞቂው ነበር፣ እያየሁ ነበር። እና ማሞቅ ነው። አንተ ደግሞ የሚያሞቅ ሲገኝ እኮ ታሞቃለህ ነው። ለማንኛውም ኦኬ ነው ስቆሽ ማለት ሚስተር እኮ የሌለ ነው የሚወድሽ ታውቂያለሽ። እና እኔ መች አልወደውም አልኩ። ኧረ እባክሽ እንደዚህ እሱ ሲሄድ ከሌላ ጋር ሲመጣ ከሱ ጋር ምናምን ጨላ ስትፈልጊ መላጣው ጋር ጨላ ሳትፈልጊ ከሱ ጋር አይደብርሽም? እንደ አንቺ ፕሌየርም እኮ አይነት አሉት። ወይኔ አንተ ቆይ ማን ነው እኔን የምረዳኝ? እሺ በእግዚአብሔር ትሰክሪያለሽ እንዴ? መሰከር እኔ ራሴ ነው የሚለው ሲጠጣ ነው። አንቺ ሳትጠጪ አንተ እየሰደብከኝ ነው። ያ ነውር ነው ብዬሽ እኮ ነው። እና እኔ ጊዜ ያስፈልገኛል። ምን ሆነ ነው እንጂ ማድረግ ፈልጋለሁ። እሱ ይመጣል፣ ስራ ከኔ ስራ ይቀርምበታል። ስለዛ ምን ማድረግ ባለው ሰዓት እያሞቀሽ አንድ ከዚህ ምን ይፈልግሽ ነው? የለም በእናትህ እውነት የለም። የምር እንዴ ነው ዛሬ አይደል ይቱ እንዴ መቼ አለ ሲጀመር እኮ ወይም ልሄድ ነው ለማለት ብቻ የሚያገኘኝ ነው እንጂ ስለዚህ ዛሬ ማጋጣሚ አግኝቼሽ ነው ላይፍሽ ከሺባው ጋር ሆኗል ማለት ነው። ያው በለው ምን ችግር አልታከብዳለህ እንዴ? ሌላ ነገር የለንም ታውቃለህ። ከሱ ጋር ባይኖርሽስ በቃ ላይፍ ኦልሬዲ እኮ እሱ ላይፍ ውስጥ ለመግባት የመጨረሻው ፖዚሽን ላይ ነው። በቃ ካንቺ ጋር ህይወት ሊመሰረት አይደብርሽም? እና አንቺ በቁም ነገር ትነግሪኛለሽ
ወይኔ አምላኬ ምን ሆነ ነው? ምን ሆነ ተቆረቆረው? በጣም ቆረቆራለሁ እንዴ ያሳክከኝ። እኔስ እንዴ እና ታዲያ እኔ ማን እንዴ ሰው አለ በቃ ዝናናለሁ በቃ አለቀ። ምንድነው ሌላ ነገር የለም። 5 ቀን አንቺን አቅፎ መተኛት አለበት ይሄ ልጅ። ስራ ይስራ። የት አለ ሲጀምር 300 ስራ ቀርታለ እንዴ? ስራ እኮ አንድ ወርም የለም እኮ እኔስ። ለማንኛውም አንድ ነገር ነው ከስራውና ከኔስ። ዝም ብለሽ ስሚኝ። እኔ እስካሁን አውቄ ነው እየሳኩ ምናምን ማውራሽ ማለት እባክህ አንተም ጨላ ይገባላል። ዝም ብለህ ኧረ እዛ ጉድጓድ ግቢ ጨላ ይገባል። ስሚኝ እግዚአብሔር እንጣላለን እንዳትናገር። ለሷ አሳውቀዋለሁ። እሺ ሌላ ታሪክ ውስጥ ነው የምትገቡት። ስነ ስርዓት ይመች። ለማንኛውም እገባላለሁ። እሺ ምን ሆኜ ነው ግን? ጓደኛ መስቱት እኮ ነው ከመስቱትም በላይ። እቺ ልጅማ ላስበላት ይገባል ዛሬ። እቺ ሌባ እሱ እዛ ተፈተፍ ይላል። ላይፏን ላስተካክልላት እሷ እዚህ ሸራ ትጓተታለች። ከማንም ነው ጉድሽንማ መዘገብ አለብኝ ዛሬ። አንሳው ሚስተር በእናትህ አንሳው። ሄሎ ሚስተር አለው አባቴ አማን ነው ሁሉ ሰላም አለን። በባትሪ ፈልጌሽ ነበር ያራዳል። የት ነሽ? የት ነህ? የምን ፊልድ ነው ሚስተር? እኔ ላገኝ ፈልጌ ነው። አሁን ተገናኝተን ትሄዳለህ። እኔ የትም ለምን ሲኦል አትሄድም? ምን አገባኝ? አይደለማ እንዴ እኔ 5 ደቂቃ 3 ደቂቃ ለማወራ ነገር ፊልድ ምናምን ብለህ ታካብዳለህ እንዴ? እኔ እኮ ፈልጌ ነው የፈጠነው። አይደርስም። እኔ አሁን ነው የፈለግኩ። በቃ በጣም ከበዛ 5 ደቂቃ ነው ከኔ ጋር የምትሆነው። አቦ የኔ ያክል ከሰለቸው አልደውልም ይለኝ። ሰላም ነው በቃ ፈልጌ ነው እኔ ለራሴ ኬዝ እንዴ። ገንዘብ አላለም። እሰጥሃለሁ እኔ ገንዘብ እሰጥሃለሁ። ችጋራም ገንዘብ ይላል እንዴ? ና የፈጠነ እዛ ባለፈው የተገናኘንበት ካፍ ቶሎ በልሽ። ገንዘብ ይለኛል እንዴ ሰገጤ። እኔ እሰጥሃለሁ። ሃይ ቤብ ወይኔ የኔ ማሬኔ 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 አንቺ እንዴት ነሽ? አንቺ እንዴት ነሽ? አንቺ ደህና ነሽ? እንዴት ነሽ? ሁሉ ሰላም? እኮ ነው ያልሽኝ። ደህና ነሽ? እንዴት ነህ? ደህና ነሽ? ልኝ ጠፋብኝ እኮ በእናትህ። እኔ እኮ ያላንተ አይሆንልኝም ታውቃለህ። ለምንድን ነው የምጠፋብኝ? የታወቀ ነው። ምንድን ነው ሰኩሽ ደግሞ? ያሰራኝ አጣሁ እኮ የገዛሁልሽ ሩማይ ነው። አዎ ይሄ አንዱ ነው። የሆነ 1 ኢንች ምናምን የምትሉት ምን እርዝመቱ ነው ሙሉ ነው። አዎ እና ይሄ አሪፍ አይደል እንዴ? ሌላም ለአንተ ደስ የሚልን ነገር ቀይርላለሁ። ችግር የለውም እንዴ። መኪና የለማ ታክሲ ምናምን በቃ አስጠላኝ። ነስ ተጋቢስ ታውን አፍቀሽኛል እኮ መኪና እኮ ጫሰችብኝ። ጭስ አላት። አሁን ስለሱ እኔን አሁን ተጋበለሽ መኪና መጥቶ አሁን አዳዲስ ሞዴሎች ምናምን በቃ ለኔ የሚገባኝ ነገር አሁን የጥያቄ ሆኖ ነው አይደል? አዎ እኔ እኮ ደስ ትለኛለህ። በእናትህ ምንም አታስቢ። እኔ ያለሁልሽ እና መች ትገዛለኛለህ? ሌላ ነገር ብስ ምንድን ነው የምትገዛልኝ? አንቺ አሁን ይሄን ጥያቄ ብለሽ ነው ትጠይቂኛለሽ? ምን ላድርግ በእናትህ? እኔ እኮ በቃ እሱን እያስቸገርኩ እየመሰለኝ ነው። እኔ እኮ ልቤን ጥፍት ነው ታረገኝ። በቃ ይሄ ጨዋታሽ ንፍቅ ይለኛል። እንደው ስራ ባይበዛብኝ ምን ብላ ነው በየቀኑ በቃ ፓተንግሽ በእውነት የዛን ያክል እኔ ያለበት እመጣለሁ። ችግር የለውም የምር ይሄማ ግዴታሽ ነው። እና ነገር እንደው ትንሽ ደቂቃ እስቲ እንደው በቃ እንደው ንፍቅ እኮ ነው የምትይ። ስራ ጫና በዛብኝ እንጂ ደህና ነሽ? እናት ደህና ነኝ አለ ይመስገን። ይኸውልህ መኪናውም እንደዛ ሆነች። በቃ እግረኛው ይላል። አሁን ራሱ በእግሬ ነው የመጣሁት። በቃ ብዙ ነገር ያስፈልገኛል ታውቃለህ። የምሬ ነው። እኔ ለአንተ ምን ዋሽቼ አውቃለሁ እንዴ? ምንም ማለት ነገር አለ እና መቼ ይሁን በጣም በዚህ ሰሞን በቃ የምርክና ሄጄ ስመጣ እንደ በቃ አንቺ ነው ይደኛል በጣም እና ስትስቂ እና ቤተሰብ ሁሉ ሰላም ነው? ሁሉ ሰላም። ግን አንተ መቼ ነው ከቤተሰብ ጋር የምታስተዋውቀኝ? በቃ መግዛት ምናምን የሚገዛዛ ነገር ነው። ነገሮቹን አስተካክዬ ያቺን መኪና ገዝቼልሽ። እሺ መቼ ነው ወደዛ ወደ ውጭ ሀገር ምናምን ሄደን የምንዝናናው? አዎ ማንም አይደለም ሄደው እንኳን አንቺ እና እንሄዳለን። እንዳንዴ ትንሽ ሰጠኝ። እሺ ችግር እንደውም እዛ ሄደን
እኔ እኮ ደስ ትለኛለህ በጣም የምር አምሮባል። ደግሞ ምንድን ነው ማንን ለማማለል ነው? ከኔ ውጭ ሌላ ሰው ታይና ማለት ነው እንዴ? አሁን እኔ ካንቺ ውጭ እንደው ሌላ ሰው አያለሁ። እኔ እኮ እንደው እስቲ ከኔ ምን ነው የምትወድልኝ? እሺ ሌላ ሰው የማታይበት ምክንያት በነገር ስጭ። አይ ተው ይቅርብህ። እኔ እናንተ እዚህ ጋር ኧረ ተው ሌላ ቦታ እንሄዳለን። የምር እዛ የተለመደ ቦታ ነው የሆነ ልጅ ደበቅ ያለ ነገር ምናምን በቃ አለ አይደል? ኮንፊደንስ ኤሊ ምን ሆኖ ነው? በሰላም ነው እንደዚህ ፈለገኝ? አሁን ኦልሬዲ ልወጣ ሰዓት ሄዶብኝ ነበረ። በቃ ልሂድና ላገኘው። እንግዲህ ምን ይደረጋል? ባለፈው ቦታ ነው ያለኝ። ምንድን ነው አንተ ሁለታችንም ካፌ ሳንገባ መንገድ ላይ ተገናኝ። አዎ ምንድነው እንደዚህ? አይ ስለ ቸኩያለሁ እኮ ቦርሳዬ ምናምን ያዘጋጃጀኝ በረንዳ። አንተ ግን ጓገጭ ገንዘብ ምናምን ትላለህ እንዴ አንተ? እኔ እኮ ቸግሮኝ አይተኝ ታውቃለህ? አይ አላልኩም። መቼም እኔ ገንዘብ ምናምን ጠይቄ ያውቃል? የሰው ልጅ አይደለ እንዴ? አስፈልገኝም እኔ የት ሄዶ ጋድ ብለስ ሚ የት ሄዶ ያው ሰዓት የለኝም እንዴ? አረ ኬዙን ሳረሰው ስማ አንተ የዛችን መናጢ ላይፍ ለመቀየር ተፍ ተፍ ትላለህ። ከበረሃ በጫካ በቆላ በደጋ ትላለህ። እሷ የሼባ መላጣ ተቀምልልሃል። ሰላማን ነው እያወራለህ። እቺ ቸከሴ ምናምን ትላት ነው ላገባ ነው ምናምን ትላት። ኦኬ እናት በሬ እባክህ ስንት ሺህ ነው የምታጫውት? ሳምሪ ነው ሳምሪ ስሟ ሁሉ አስጠልቶኝ እኮ ምን አይተህ ነው? እሷ እኮ ማለት እኮ የሆነ ሽማግሌ ያፍናላለች። ሌላ ታሪክ ውስጥ ገብታለች። አበሻ ሳቃት ገልፍጣ። ኧረ እባክህ ተዋት። እና እኔ ምንም ማይኖር ደግሞ ብለህ ኧረ ተው። ምን ሰርፕራይዝ ነው ለአንተ ህይወት የሚጠቅምን ስነግርህ እንደ ቀሚስ ለባሽ ማለት ሰርፕራይዝ ነው ወይንስ ምንድነው? ሰርፕራይዝ አይደል? ምንም ሰርፕራይዝ የለውም። ሪያሊቲ ነው። ምንድነው አንድ የሚሉት ፈረንጆች አለ። ምንድነው ስሙ ጠፋብኝ። ተዋቸው እነሱ ላይፋቸው ሞቆ ነው። ይኸውልህ እየተበላ ነው። የሺባውን ትራፊ ነው አንተ ስታሙቅ የምታድር። ግጹ ምንድነው መረጃ አንተ እንደዚህ እርግጠኛው ነው? ስለማቅ ነው በቃ ጨላ እያተመች ነው ሺባው ጋር ነገ የሆነ ነገር ስትል ልትቀነጠስ። የምሬን ነው እንዴ አንተ? የምሬን ነው። አታምነኝም አንተ? አይ እንዴት አውቃታለሁ እኮ እኔ ካንተ በላይ እኮ እሷን ልጅ እኔ ነኝ የማውቃት። አንተ ታውቃታለህ፣ እኔ ደግሞ አያታለሁ። ካንተ በላይ እኔ አያታለሁ፣ አንተ ከኔ በላይ ታውቃታለህ። ምንድነው እሺ ማስረጃክ? ምንድን ያየከው ነገር አለሽ? ያየሁት ነገር ሳይኖር እንዴት ታወራለህ እኮ? አሳየኛሽ። አሁን ባለፈው 11 ሰዓት አካባቢ ማኪያቱ የጠጣንበት ካፌ አስታውስኩት። እዛ ቀጠሮ አላት እየሄደች ነው። ምን እሺ ምናምን እንደው ገንዘብ ይገፈተርልሃል ምናምን ዝም በል ጨላ ቴሌ ብር ላይ ይገባልሃል ምናምን አለችኝ። ጉድጓድ ግቢ ነው ያልኩት። እኔ አራዳ ልጅ ነኝ። ልንገርህ እሷ ይኸውልህ አንደኛ ቤተሰቦቿ ሊሆን ይችላል። አትጨቃጨቀኝ እንዴ አትጨቃጨቀኝ። ታገኛታለህ ዘመዶቿን። እሺ የቱ ጋር ነው? ዘመድስ ቢሆን በምን አወቀ? ዘመድ አይደለም የሌለ ሌላ ታሪክ ውስጥ ገብተዋል። እኔ ዛሬ ነገ ትመረጥ። እሺ የቱ ጋር ነው? የት ነው? የት ነው? እሺ በቃ የባለፈው ካፌ እኔ 11 ሰዓት ማኪያቱ የጋበዝኩሽ ቦታ የለም እዛ ተቀጣጥሯል። በቃ አሁን አንተ የበረርክ እንደሆነ ነው የምታውቀው። ሰው እመነኝ። ካሻዋለሁ ይኸውልህ ካላገኛቸው እኔ ስልኬን ብሎክ አድርግ። እኔ እናንተ ቃል ለምድር ለምሰማ ያንገናኝ። ሂድ ፈጣን ቶሎ። ይሄ ምን አይነቱ ነው? ምንም አይሚሩ አይሰራም ወይ? ምን እያለ ነው ይሄ ሰውዬ? እንዴ ጤነኛ ነው እንዴ? ማለት ከዘመድ ጋር ትሁን ከጓደኛ ትሁን ምን ትሁን ምን አውቆ ነው አሁን እንደዚህ የሚለኝ ነው? ለራሱ ፈልጎ ነው። እኔ አሁን ኦልሬዲ በረራ ሰዓት ሄዷል። ምን አይነት ነገር ነው? ምን ሳቅ እኮ እንዴት ደስ እንደሚል አልገባም። በጣም ደስ የሚል ሳቅ። እስኪ ናልሳምከ እናትክ በዚች ጋስ አንተ ብለህ ግን እኮ ለአንድ ጥያቄ የሆነ ብር ያስፈልገኛል። የምን ብር? ብር ያስፈልገኛል። በቃ ለሆነ ነገር ፈልጌው 50 ሺህ ብር በእናትህ። እስኪ አንድ ድገሚ። በመሳም ነው 100 ይሆናል እና 100 አረክልኝ እያለ ይጨምር። የምር ነው በዚህ ነው የሚዘለሽው አንተ። ወይኔ እንዴት ደስ እንደምትል ታውቃለህ? እኔ ከማገኝ ማለት ነው ችኩል ነው የምለው። በቃ እኔ እባክሽ አንቺ ብር ትያለሽ። ኧረ እኔ ምን አባት እስቲ እኮ አልጠግበሽውም እኮ እኔ እኮ ኦ ማይ ጋድ ምንድን ነው የምታው? ምን እያደረግሽ ነው? ቆጮ እስቲ ምንድን ነው? ማን ነው?
ምንድነው? ኬኒ መጣው። አንተ ኬኒ መጣው ማለት ምንድነው? ምን እያረግሽ ነው? ስራ ብላልኝ። ማን ነው እያልኩሽ እኮ ነው። ማን ነው ትላለህ እንዴ? እሷ ማለት እኮ እኔ ላገባት እኮ በቅርብ ቀለበት ላስርላት ሚስቴ ወይንም ፍቅረኛ ማለት እኮ። ማን አንተ? ምንድነው የሚያወራው? ማን አንተ? ትተዋወቃላችሁ እንዴ? ምን እየሰራች ነው አንቺ? ቆይ አንዴ ላስረዳችሁ። ቆይ ለአንድ የሚባል ነገር አለ እንዴ? ቆይ ላስረዳችሁ። እሺ ምንድነው ሳለጊ ለምን መጣት አንተ? ትፈልገኛለህ? ዝም በይ። ቆይ ስልክ ነው። ይሄ ዋጋውን ስጠው። የማን ነው?